የብልጽግና ፓርቲ የፓርላማ እጩ የነበሩ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት በዳንኤል ክብረት ተተኩ። በሰባተኛው ጠቅላላ ምርጫ ላይ ብልጽግና ፓርቲ በመወከል በአዲስ አበባ ከተማ ለፓርላማ አባልነት እጩ ሆነው ቀርበው የነበሩ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ በጠቅላይ ሚኒስትር የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት ተተኩ። ዶክተር ሳሙኤል ከምርጫ ራሳቸውን ያገለሉ በግል ምክንያት እንደሆነ ለምርጫ 2018 ዓ.ም ኢትዮጵያ ኢንሳይደር ተናግሯል። ዶክተር ሳሙኤል ገዢው ፓርቲ በአዲስ አበባ ከተማ ለፓርላማ እንዲወዳደሩ ካቀረባቸው 20 እጩዎች መካከል አንዱ ነበሩ። እጩ በስድስተኛ ዙር በጠቅላላ ምርጫ ብልጽግና ፓርቲ በመወከልም ለአዲስ አበባ ከተማ ምክር ቤት ተመርጠው እንደነበሩ ይታወሳል። ብልጽግና ፓርቲ ባለፈው መጋቢት ወር መጀመሪያ ይፋ ባደረገው የእጩዎቹ ዝርዝር ውስጥ ዶክተር ሳሙኤል ፓርቲውን በመወከል በአራዳ ክፍለ ከተማ በሚገኘው ምርጫ ክልል 2 እና 14 ለፓርላማ እንደሚወዳደሩ አሳውቆ ነበር። ዶክተር ሳሙኤል ገዢ ፓርቲ ባዘጋጀው የእጩ ማስታወቂያ ይፋ መድረኮች ላይ በመገኘትም ተወዳዳሪነታቸውንም አረጋግጧል። ሆኖም ግን የእርሳቸው እጩነት ከአዲስ አበባ ዩኒቨርሲቲ ኃላፊነታቸው ጋር የሚቀርብ መሆኑን በሕግ በማስደገፍ የገለጹ ወገኖችም ተወዳዳሪነታቸውን ጥያቄ ውስጥም ከቷል። እነዚህ ወገኖች የሚጠቅሱትም ድንጋጌ የራስ ገዝ ዩኒቨርሲቲዎችም ለመደንገግ በ2016 ዓ.ም በወጣው አዋጅ ላይ የተካተተ ነው ሲሉም ተናግሯል።